አይደለም፣ ፌር አይደለም። ገባችሁ? ለምን መታችሁ? ትኬታችሁን ከዱባይ ውጭም ያላችሁ ትኬታችሁን ጠንታችሁ ነው ስትሉ የነበራችሁ ሙጀሊያሞች፣ ለምን ትኬታችሁን ቆረጥ አድርጋችሁ ስራችሁን ትታችሁ ምናምን ቋቀጭ ብላችሁ ለምን አልመጣችሁም? አትመጡም። ሌላውን ነው ገደል የምትከቱት እናንተ። ገደል ልትከቷቸው የነበሩትን ደግሞ እኛ ገደል እንዳይገቡ መልሰናችኋል። ዋጡት። ወደዳችሁም ጠላችሁ አላማችሁ ምትት አድርገኗል፣ ምትት አድርገኗል። ኸላስ አላማችሁ ስንክልክል አድርገኗል። ሰርጉን አይደለም አመጣጣችሁ ሮንግ ስለሆነ እንጂ ማንኛውም ሰው ሰርግ ሲደግስ ማንም ኢትዮጵያዊ ይሄዳል። አመጣጣችሁ ግን የመቦጥቦጥ ነው። አንድ ጀልባ ላይ ለመሄድ መግቢያ ሁለቱ፣ ከዛ በስንተኛው ቀን ምን ብላችሁ መጣችሁ? በነፃ ነው ብላችሁ መጣችሁ። ልክ እኔና ረጁ ስንናሳባችሁ አረ በነፃ ነው እኮ ምንም ክፍያ የለውም። ጭራሽ ምን አሉ? ከያላችሁበት የሚያነሳ መኪና አለ አሉ። እናንተ ምን አይነት ምን አይነት ብር ቢኖራችሁ ነው ከአቡዳቢ ከአላይን ከራስ አልኬማ ከፉጄራ ከሁሉም ቦታ የሚመጡትን መኪና አዛሽ ለምን አላመጣችሁም? ለምን አላመጣችሁም? አንቺ ማንነቴንማ በደንብ አሳይሽልሻለሁ ሀቢብቲ። አንድ ቀይ ቀሚስ ለባሽ ንጥር ንጥር እንድትል ሰርግሽ ላይ አድርጌብሻለሁ። በደንብ አድርገን የሰራንባችሁ። እንዲህ ነው ደግሞ ተባብረን ስንሰራ እንደዚህ ነው። ገባችሁ? ደላሎቹ ላይ ብቻ ሳይሆን በእንደዚህ በፓርቲ ምናምን አሳባችሁ ልትቦጠቡጧቸውም ስትሉ ደግሞ እንመጥን እንናገራለን። የሚሰማን አካል ይሰማናል። አሁን ለምሳሌ እኛ ላይ ቪዲዮ የሰሩ አንድም አለ የሆነ ሰውዬ ጣንተው ነው ምናምን ያለ ሽሮ ነጋዴ ማለት ነው። ለምን እሱ ሰርጉ ላይ አልሄደም? ባለ ሱቅ ነው ምናምን አለ። ለምን ሱቅ ሰርጋቸው ላይ አልሄደም? ለምን አልሄደም? መኪና አለው ሱቅ አለው እዚህ ዱባይ ላይ አይደል? እኛን ወጥቶ ለእኛ ቅናት ነው ምናምን አለ። ለምን እሱ ታዲያ መኪናውን አስነስቶ ሚስቱንና ልጁን ይዞ ሰርጉ ላይ አልሄደም? ወጪ ማውጣት ስለማይፈልግ በሰባት ፎሎ መታፋን ትክክል በትክክለኛ አካውንት ነው። ሌሽ ለምን አልሄዱም? ቪዲዮ እኛ ላይ የሰራችሁ ሰዎች ራጆና መስቀንተው ያላችሁ ለምን አልሄዳችሁም? ሰርጉ ላይ ምን ሆናችሁ ቀራችሁ? ሰላም ነው ወይ? ለምንድን ነው ያልሄዳችሁት? ነው ራቀባችሁ? አልተመቻችሁም? ራቀባችሁ? ወጪ አለችባታ። ወጪ ላይ አትገኙም። እንታወቃለን እኮ ወጪ ላይ አትገኙም። ወጪ ላይ አትገኙም። ምክንያቱም ከሄድን ፎቶችንን ይዘው በጊሉናል ብላችሁ በቃ አልሄዱም። ቪዲዮ የሰሩኛ ላይ አብዛኞቻችሁ እስቲ እየሄዳችሁ እኮ እንትናቸው ላይ እናንተ ለምን አልሄዳችሁም በሉ። ሰው ከራስ ነው የሚጀምሩ አይደል? ከራስ ነው የሚጀምሩ። እኔ ከራሴ ስለጀመርኩኝ አልሄድም። ስለዚህ እህቶቼ እንዳትሄዱ ሮንግ ስለሆነ የሰውን ሰርግ ለማድመቅ ሰርግ በመሰረቱ ተደግሶ ክፈል አይባልም። ደግሶ ምናምን ማብላት ነው። ጀልባው ምን አስፈለገ? መቦጥቦጫ ስለሆነ ከላስ 10 ሰው ነው የተገኘው ሰርጋችሁ ላይ እና አንዲት ቀይ ለባሽ ናት። እሷንም በሪሞት ይሁን በምን ይሁን ሻይ ሲጠይቋችሁ እንኳን ሙድ የምትያዘው አስቀርተናቸዋል። አብዛኛው አራዳ ቀርቷል። 10 በግ ሄዷል። ስለ 10ሩ ደግሞ አይመለከተንም። እኔ እንዳመሰርቼ ከእናቴ ተጣልቼ እያላችሁ ያለቀሳችሁት እናንተ ናችሁ እና እኛ በእናንተ የሚያስቀና ነገር የለንም። እኔ የሚያስቀና በምናችሁ ይቀናል? በመዋጮ በልመና ይቀናል? አይቀናም። ቀንተው ነው መሲ ግን ምንዋለዋለ ጽድት ታርጊያለዋሉ። ምን ነው መሲ የዱባይ መንግስት ነኛል? ኦፍኮርስ ነኝ፣ መብቴ ነው። እነኝ በውጭና ምን አገባሽ ስለኔ? እና አላማችሁን እናንተ ያሰባችሁት ይሄ ምስጊን ልጆች አሉ በቃ እነሱ ሰባስበን ምናምን ትንሽ እኮ እናንተ ሪስፔክት ቢኖራችሁ በህማማቱ በጾሙ ያንን ነገር አታረ ሪስፔክት ለሚመጣው ሰው እንኳን ክብር ቢኖራችሁ ማለት ነው። ለሚመጣው ሰው ክብር ቢኖራችሁ በዛ ቀን ከዛ መልሱን ደግሞ ጾም ሲፈታ ምን ነው ታዲያ እዛ ጋር ከመረቁ ጾም ልትፈቱ ነው? ጽድት አድርጋችሁ እዛ ጋር በልታችሁ ከዛ ደግሞ ጾም ሲፈታ ደግሞ ባልፈታሙት ደግሞ ደግሳችሁ እኛ ፋራንን ስታዩን እርግጠኛ ነኝ እዛ ሰርግ ላይ የተገኙ አብዛኞቹ በባህር የገቡ ናቸው። በባህር ስላችሁ በዚህ በድንበር ምናምን እንጂ በፕሌን አልመጣችሁም ብላለች። ያውነቷን እኮ እና
የነበራችሁት እውነትሽን ነው። አዎ እማማ ነኝ አሮጌ ስትሉ ነበር። ኧረ እባክሽ ኦቡቱቱቱቱ የአብርሽ እናንተ የደጋፊ እኮ አይተናችኋል እኮ የፊታችሁ ርዝመት፣ የአፋችሁ መንጋደድ፣ የእድሜያችሁ መሄድ ስደት ላይ ምናምን አይተናችኋል እኮ። አርጣችሁ መውለድ እምቢ ሲላችሁ እኮ ነው የነሱ ደጋፊ ሆናችሁ በወጣቶች ፍቅር የምትሻፍዱት። ምንድን እንትን ልበላችሁ እንዴ? እና እኔ ለእናንተ ብዬ ላይቭ አልከፍትም ብዬ ነው። ዛሬም እንደ መደበሪያ ነው የሚሄድባችሁ። እና ደግሞ ደውላችሁ ደግሞ የለመናችሁን ሰዎች አላችሁ። አስፈላጊ ከሆነ መረጃችን ላይ አለ። እዚህ ሰክሷችኋል። ደውሎ ደግሞ ለኛ ይቅርታ ይጠይቁናል። እኔ እኮ የተናገርኩት በዚህ አንግል ነው። ይቅርታ ቤቴ ስማችሁን ስላስነሳው አላሰብኩትም። ኮሜንታተሮችን ለመቆጣጠር አልችልም። ግን የኔም እንጀራይ ነው ነው እንጀራችሁን ቢሆን ልጆቹን አትቦጥቡጧቸው ነው ያለው። ተግባባ እና አትሰክሱ። 10 ሰው እንዲገኝ አድርገና ትግላችን በድል ተጠናቋል። 10 ሰው እንዴ ባትናደዱብን ነበር የሚገርመው። ጀልባ ላይ 10 ሰው ሚዛኑ ራሱ በዚህና በዚህ እንትን ብሎ በአንዱ በኩል እኮ ድንጋይ ነው ያስቀመጣችሁበት እኩል ሚዛኑ እንትን እንዲ። ምክንያቱም በዚህ አራት ከሙሽሮቹ ጋር ነው 10 ሰው በዚህ አራት ራሱ ባለቤቷ ቀላል ተሳክቶልናል። እና ታዲያ ሙሽራውን ሁሉንም ቢያመጣናቸው እኮ ወደው መስሏችሁ ነው የመጡት እንዴ? እኛ በቃ የሰሙን እህቶቻችን ሰምተውናል። ከብዛት ጥራት ነው አይደል የሚባለው? ሰምተውናል። ስለ ሰሙን ደግሞ ቀርተዋል። ሀላስ ጀልባ ከፈለጉ ደግሞ ኖርማል ቀን ኢጃዛ ወጥተው በየትኛውም ጀልባ መሄድ ይችላሉ። የጀልባ ናፍቆት የለባቸው ልጆቹ። ሻይ ሲጠይቋቸው ሙድ ስትይዙባቸው ነበር። እና ደግሞ እኔ እመጣለሁ እዛ ሰርግ ምናምን ስል አንዳንድ ልጆች ትናንትና መሲን አላየኋትም ስትሉ ነበር። እንኳን ይሄንን ሰርግ ሌላ ሰርግ አልሄድም። ተግባባ ማስባችሁ ነው። እና በመጀመሪያ እናት አባቶቻቸውን ኢትዮጵያ ጥለው ለምን እዚህ እኮ ሸቀል አድርጎ ማሬ ብር ይዘው ሊሄዱ ነው። ከዛ ኢትዮጵያ ደግሞ የቤተሰብ ሰርግ ደግሞ ይደገሱና ኢትዮጵያ ከመግቢያ ይጸዳ ብር ያደረጉት። እኛ ስታው ፋራድ መስራችኋለን። እናቴ ትሙት። እኔ ምን እንዳስደስተኝ ልንገራችሁ። ምርጥ እህቶቼ ቀርታችኋል ማለት በቃ ለማየቱ ላይ ያሰባችሁ መስዬ ቀርተናል ምናምን ብላችኋል። እና ስንት ብር ራሱ እንዳከሰርኳቸው ሳስበው መቤቴ 10 ሰው 10 ራሱ እኮ ከሙሽሮቹ ጋር ተቆጥሮ እኮ ነው። ጀልባ ስትፈልጉ ኤኒ ታይም። አሁን ለምሳሌ ልንገራችሁ፣ እነ ሶል የሚያዘጋጁት ሶልን ታውቁታላችሁ አይደል? ሶል እዚህ ዱባይ ካርጎ ምናምን የሚሰራው ልጅ ታውቁታላችሁ? እስቲ የምታውቁት ልጆች ታወበሉ ታውቁታላችሁ? አሁን ሶል የሆነ ጊዜ ላይ ፕሮግራም አዘጋጅቶ ነበር። ካያችሁት የምግቡን ብቻ ከፍላችሁ የቦቱን አያስከፍላችሁም። አያችሁ፣ ጭንቅላት እንደዚህ ነው። ቦት ላይ እሱም በሚገርም ቀን ያደረገው ምግብ ምናምን ልጆቹ ያዘጋጃሉ። የጀልባውን እነሱ ከበር አድርገው ምግቡን ምናምን አድርገው እንድትዝናኑ ነው የሚያደርጓችሁ። ካሜራ የሌለበት ወከባ የሌለበት ሙድም አትያዙበት። እንደዚህ አለ። አሁን ለምሳሌ ፕሮግራም ምናምን እንትን ብለው አሉ። እንደዚህ ግን ሙድ አትይዙባቸው ብሎኛ ያለው እንደገና ደግሞ ሙዳችሁ ደግሞ እኛ ስናደርግ ደግሞ ለፈጣሪ ብለን ነው የምናየው። እስኪ አንድ ቀን ዋላ ማት ይበሉት ዋላ ማንም በሉት ማለት ነው። አንድ ቀን ሞታችሁ ላይ ሀዘናችሁ ላይ ድካማችሁ ላይ እዚህ ሀገር የሆነ ነገር ሲፈጠር ሄዶ ምናምን ጠይቋችሁ ያውቃለ? ሶል አጭሩ እግዚአብሔርን አሁን እሱ ሶል የሚያዘጋጀው በቃ ልትዝናኑ ነው የምትሄዱት። በቃ ራሳችሁን በቃ ረሃ ለማድረግ በቃ ሁሉም ነገር አለ ምናምን ልትዝናኑ በቃ እዛ ለእንትኑ ብቻ እንድትከፍሉ አድርገዋችሁ ልትዝናኑ ነው የምትሄዱት። እንደዚህ አይነት ቦታ ሄዱ። ሰርግ ላይ ከፍላችሁ በዛ ላይ ደግሞ ሙድ እየተያዘባችሁ በጾሙ መጠጥ አዘጋጅተው ስጋ አዘጋጅተው ግን ሙድ ሲይዞባችሁ ግን ነው በሉ በክብራ
አደሩ። እመቤቴ እኔ በክብረ ቀይ ቀሚስ ለብሳችን ፊት ለፊት አድርገው ሙድ ይዙባ። እኔ አሁን እሷ ላይ ፎቶዋን እዚህ ጋር አድርጌ ሙድ ቢይዝባ ደስ ግን ምን አረገችኝ? እህቴና ስህተት ነው። ቀጣይ አብርሽ አይደለም ጠቅላይ ሚኒስትሩ መጥተዋል ነይ እያሉሽ ነው ብትባል አትመጣም። አሁን ያችልን ሰርግ እንድትጠላ ነው ያደረጓት በጣም በእርግጠኝነት። ምክንያቱም ፎቶዋን እስክሪንሻ እያደረጉ ተፖስታለች። ሼም አስይዛል። እኔ አላደርግም ያን ኖ አይደለም። ለምን ማስታወቂያ ሰራለታለሁ አሉ። ለሌላ ሀገር ዜጎችም አሉ። ገባችሁ? ምን ይመሳሰላሉ? አፈራፈሬ አንቺ ሻሻችሁን አስራችሁ እኮ ነው። እስኪ ያንን ሻሽሽን ያሰርሽን ወለቅ አድርጊና ሂጂ። እኛ ላይ ቪዲዮ የሰራችሁ ሰዎች ልጅ ሰርጉ ላይ ግን ያልሄዳችሁት ለምንድን ነው ያልሄድ? ጠይቋቸው እናንተ ለምብል ጥሩ። እሺ ለምሳሌ እኔ መሲ ሰርጉ ላይ ለምን አልሄዳችሁም? እንደዚህ ነው ቀንታችሁ ነው። ሰርግ መሄድ ከራስ ይጀምራል። ለምን አትሄዱም ብላችሁ ጠይቋቸው። አይፈልጉም እነሱ። ለምን ወጪ አለው ልትዝናኑ አይደለም የምትሄዱት። የሰው ሰርግ ልታደምቁ ነው የምትሄዱት። እኔ ከሰርጉ ችግር የለብኝም። በቀደም ትብያና ፊሊተር ደግሞ አድርጌ በእግዚአብሔር ፍጡር ላይ ሙድ ስለያዝኩ ነው ይቅርታ የጠየኩት። ያንን ይቅርታ መጠየቅ ስላለ ለራሴ ነው፣ ኃጢአቴን ለማቃለል ነው። ያንን ፊሊተር አድርጌ ሙድ ስለያዝኩበት ፊሊተሩን ደግሞ ራሱን ነው የሚመስለው፣ ግን ማድረግ አልነበረብኝም ነው እንጂ ፊሊተሩ ቁጭ ራሱ ነው። ቲክቶክ ካምፓኒ ራሱን አይቶ ነው የሰራው። ግን እኔ ይቅርታ የጠየቅኩበት አጠያየቅ ምንድን ነው? ግን እኔ ይቅርታ የጠየቅኩበት ምንድን ነው? ጀስት አለ አይደል ህማማት ነው እና ምናልባት ኃጢአቴ እንዲቀል ነው እንጂ ነው ካላስ ደጋ አይታይ ኖ ሪሌሽንሽፕ ብላ ቻች ሴትዮ ኖ ሰርግ ኖ ሌላ ታብታብ አድርጉት። 20 ሺህ አስገቡት እና አብዛኞቹ ቪዲዮ የሰራችሁ ሰዎች ስትሉ ሌሽ አልሄዳችሁም። ባለመኪኖች ነጋዴዎች ምናምን እኛ ላይ ቪዲዮ ሰርታችኋል። ሌሽ አልሄዳችሁም። እራሳችሁ ሌሽ ለምን አልሄዳችሁም? ለምን እና ለመቼ አሮጊት ምናምን ወይ ሀቢቡቱቱቱ የኔ ውድ የኔ ማር የኔ ውዱ የኔ ቤቢ የኔ የሚታየ እኔ በማሊያ በቁምጣ አስመጥቻችኋለሁ። እናት ትሙት በማሊያ በማታ በምትተኙበት ፓንት ላይ ባስገብቻችኋለሁ። እንቅልፍ አሳጥተናችሁ ፓወራችንን ግን ሁለት ሆነን እናት ትሙት ሁለት ሆነን እንቅልፍ ነስተናችሁ በፓንታችሁ ላይ አስገብተናችኋል አለን። ላይ ገባችሁበት ከፍረተ ስጋችሁ ተለይቶ እስኪታይ ድረስ ላይቫችሁን ከፍታችሁ ስታለቃቅሱብን ነበረ። እነሱ እኮ ወርቅሻል ለማድረግ ስትሉ ነበረ። ዝርክርኩላ ተግባባ እና እኔ ለፊሊተሩ ነው ይቅርታ የጠየኩት። ግን ምንም አሁን እኔ ያንን ፊሊተር ሳ የትኛው አካል አሁን እኔ ከዜድ ጋር እንዳንዴ አሁን ጌም እጫወታለሁ። ያንን ቅጣት ከቀጣችኝ ያንን ፊሊተር አደርጓለሁ። ግን ወንድሜ ላንተ አይደለም፣ ይቅርታ አድርግልኝ። ፊሊተሩን አደርጋለሁ። ያው እንደ ቅጣቱ ነው፣ እንደ ቅጣቱ ነው እና የወንድ አሽሙረኞች እጃችሁንም አይናችሁን እኔ ጠራር ስማችሁን እየጠቀስኩ ነው የሚሄድባችሁ። ዝምባም ሁላ ምንም አታመጡ። ገባችሁ? 30 ሺህ አስገቡን። አንቺስ ሽንት ቤት አጣቢ አይደለሽ እና ሽንት ቤት ማጠብ ውርደት ነው እንዴ? ቅንቅና ክብር እኮ ነው። ሽንት ቤት ያጠቡትን መሰለኝ ልትበሉ ሽሩሩ የምትሏቸው። ሽንት ቤት አጥበው እኮ ነው ወርቅና ዳይመንድ እናንተ ሰው ያረጓችሁ ጥንቦች። ሽንት ቤት አጣቢያዎች ናታ ደግሞ ከኔ ቤት አይነታ ዝምባ ሽንት ቤት አጥበው መሰለኝ ስትለምኗቸው የምትሉት ማሬ ስኳሬ የምትሏቸው
ትቀልዳላችሁ እንዴ? እና እኛ ትግላችን ውጤት አፍርቶ ሰርጋችሁ ላይ 10 ሰው እንዲገኝ አድርገናል እያልናችሁ ነው። 10 ሰው የቦት ባለቤቶች አትናደዱ እያልናችሁ ነው። ብትናደዱ ምንም አታመጡም ነው። ጀልባ ከፈለጋችሁ አሉ የሚያዝናኑ ነፍ ኢትዮጵያኖችም አሉ፣ ሌሎችም አሉ። እራሳችሁን ጠብቃችሁ የዋና ልብሳችሁን ይዛችሁ ካሜራ የሌለበት ቪዲዮ የሌለበት የሚገርም በቃ ስትወጡ እንደዛ አድርጉ። ራሳችሁን ችላችሁ በቃ ጽድት ያለ ልብሳችሁን ቱታችሁን ምናምን ይዛችሁ ቋቀጭ ብላችሁ ሄዱ። ከዛ በተረፍ ግን ሻይ ሲሏችሁ ሙድ ስትይዙባችን ማሪያ ልሰክሱ ነው። እኔ ዛኔ ቤቴን ከፍቼ ያልተናገርኳችሁ ስለምንቃችሁም ጭምር ነው። ዛሬ ግን እንደ አጋጣሚ ለታብታቡም ሊሄድባችሁ ብዬ ነው። ዘንባሞች እኔ አልሰማችሁም። በዛ ሙቀት ደግሞ የሚለብሱት ቀሚስ እዛ ላይ የሚለበሰው ሌላ ልብስ ነው። ልጆቹን እንኳን መሳቂያ እኮ ነው። እዛ ጋር ሌላ ሰርግ የሌላ ሀገር ዜጎች ይኖራል። እነዚህ ልጆች ያቸዋል ቢያንስ አለባበሳቸውን እንዲያስተካክሉ ማድረግ። እነዛ ካያቸው አጃቢ ነን ያሉ ፀጉራቸውን አልተተኮሱም። ለምን? ሙቀት ስለሆነ ኖርማል ወደኋላ ነው ያስያዙት። ልጆቹን ግን አስተኩሷቸው ኩል አስቀብቷቸው እንደዚህ ኩላቸውን ላሲወርድ ነበር። ግፋችሁ ግፍ አይደለም ግን ትምህርት ሆኗቸዋል። ለማንኛውም አትናደዱ። አላማችን ከግብ መጥቷል። አንጨርጭረናችሁ ማድረግ ያለብንን አካል አድርገናል። ሰርተናል አልሰራንም፣ ሀቅ ተናገሩ። መድኃኔዓለምን አላማችሁን ማለት ይሄ የሚቦጠቡጡትን አላማ አኮላሽተናል አላኮላሸንም። መብርሃንን እችን ለሀቅ ተናገሩ። ሰርጋችሁ ባዶ አድርገኗል። ጀልባችሁ ባዶ አድርገኗል። ቀጣይም ደግሞ እናቴ ትሙት ነው የምላችሁ ባዶ። እኔ ብቻ ይበቃችኋለሁ። ማን የው ቲክታክ ላይ ያለው ሁሉም ህዝብ ፎቶዬን እስክትዘቀዝቁት ድረስ ልጆች ማዳላኔ ትልቅ ነገር ነው። መዝናናት ከፈለጋችሁ አሉ ከካሜራ ውጭ ምናምን ቀዝቃዛ ነገራችሁን ይዛችሁ ምናምን በቃ አረፍ ለማለት ጀልባ ላይ ከፈለጋችሁ አሉ። መብቴን ሄዱ። የሌላ ሀገር ዜጎች አሉ ምናምን ሄዱ። 30 ብር 40 ብር ከፍላችሁ ረሃ ሆናችሁ እንዴ መብቴን ሄዱ። ፏ በሉ ለራሳችሁ። እመቤቴን ብዙ እህቶቼ የዶሮ ለቤተሰቦቻችሁ እንድትልኩ አድርገናቸዋል። ከዚህ ሰርግ አስቀርተን 200 ድርሃም እዚህ ጋር ምን አሉ? ልክ እኔና ረጁ ስንነሳ ኪዳነ ምሕረትን ልክ እኔና ረጁ ስንነሳ ምን አደረጉ? በነፃ ነው ብለው መጡ። ላይቭ ላይ ቪዲዮ ሰሩ አይደለ? በነፃ ነው መግቢያው፣ ምንም ነገር የለም፣ በነፃ ነው ክፍያ የለው ምናምን ብሎ መጡ አይደለ? መጡ ልክ ስንቃወማቸው መጀመሪያ ጀልባ ላይ ነው ፕሮግራሙ መጥታችሁ እንትን ማድረግ ትችላላችሁ አሉ አይደለ? መጀመሪያ ላይ ከዛ ሌሽ ልጆቹን ልትበሉ ነው ወይ እንዴት በመዋጮ ሰርግ ምናምን ብለው ጓ ስንልባቸው ወዲያውኑ እንቅልፍ አልወሰዳቸው መጡ። ከዛ እንዴት 300 ድርሃም 300 ድርሃም 200 ድርሃም ነበር ሲሏቸው የነበሩት እመቤቴን እነሱን ማለት ነው 150 ድርሃም ነው ምናምን። እሱንም ምግባችሁን በልታችሁ ተዝናንታችሁ ከጓደኞቻችሁ ጋር ፈታ ብላችሁ ምናምን የሚያረጉት አለ። በሆነ ጊዜ እነሱ ላዘጋጅ መዝናናት ያ ነው። ከዛ አትበሉም ብለን ስንቃወማችሁ ምን ብላችሁ መጣችሁ? ከየቤታችሁ መኪና ትእዛዝ አድርገናል። ከየቤታችሁ በነፃ መኪና። ድንጋጤ እኮ ዱባይ ላይ እንኳን እናንተ ሼሆ ያረጉት በዱባይ ላይ ያላችሁ በምትመጡበት አካባቢ መኪና አዘጋጅተናል በነፃ መምጣት ትችላላችሁ ብላችሁ መጣችሁ። ይሄ የትግላችን ውጤት ነው ጋይዝ። እንዴ ነጥባችንን አትውሰዱት እንጂ በገዛ ሜዳችሁ ላይ ነጥብ አስጠለናችሁ መጣችሁ ቪዲዮ እንድትሰሩ አድርገናችሁ። ኖርማል መዝናናት ነው የምላችሁ። እሱንም ለጀልባዎቹ እንትን ከፍላችሁ ልትዝናኑ ስትፈልጉ ማርያምን አሉ። ፓርቲ የሚያዘጋጁ ደቡብ አፍሪካኖች አሉ፣ ህንዶች አሉ፣ የሌላ ሀገር ዜጎች ምናምን አሉ የሚያዘጋጁ 150 ድርሃም ነው። ምግባችሁ ዘጭ ብላችሁ በልታችሁ በቃኝ እስክትሉ ተዝናንታችሁ ዋኝታችሁ በቃ የፈለጋችሁትን ሆናችሁ 150 ብር ነው። እነሱ መጀመሪያ ላይ 300 ድርሃም አሏችሁ አይደለ? ከዛስ እንዴት ብለን እኔና ረጁን እኮ በዚህ ቲክቶኩን እኮ ተቆጣጥረ ነው ግማሹ በግ ቀንታችሁ ነው ሲለን እኔ አልቀናም። ሄጅ ተበዝበጅ ግን ቪዲዮ ሲሰሩብን እኛን ቀንታችሁ ነው ሲሉን የነበሩ ሰዎች እዛ ሰርግ ላይ ደግነቱ አልሄዱም፣ አልተበሉም።
ለምን አልሄዳችሁ? ይሄን ትመልሱ። አልተመቻችሁም? እነዚህም ልጆች አልተመቻቸውም። 10 ሰው እንዲገኝ አድርገንላችኋል። ኦኬ 10 ሰው ቀንታችሁ። እኔ እናቴ ትሙት ነው የምላችሁ። እኔ ሰው ነው አይደል? ሁሉም እግዚአብሔር የፈጠረው ምናምን አይደል? ብቀና በፊሊተሩ አልቀናም። በቃ خلاص ይሄ ግልጽ ይሁን። እኔ ስም አልጠቅስም። በፊሊተር አልቀናም። ብቀና በዛ ፊሊተር አልቀናም። ጋይስ እኔ እናቴ ትሙት አለባበስ የወንድ ልጅ እንኳን አለባበስ፣ አረማመድ፣ አበላል፣ አነጋገር ምናምን ብቀና በዛ ፊሊተር አልቀና። ምን እያሉኝ ነው እንዴ? እኔ ፊሊተር ነው ያልኩት። ምን ያሰቃችኋል? ኧረ መሲ ምን ነው ግን? ለምን ምን ነው? እኔ ፊሊተር ነው ያልኩት። ሌሽ ምትስቁት? ሌሽ ምትስቁት? በቀና በፊሊተር እንደገና ደግሞ አብዛኞቻችሁ በጣም ያሳቃችሁኝ መሲ ብርጅስቶን እናረጁ መሲ ብርጅስቶን ልትሄድ ነው አለች። እኔ እኮ በቃ በጣም አዝነው ሙሽራውንም ላይ ቪዲዮ ሲመጣ በቃ አዝኜ ምናምን በቃ እንመጣለን አልኩት። እንመጣለን እሁድ ከቀረሽ ምናምን አሉ። ከዛ ቤታቸውን ከፍተው በቢጃማቸውና በፓንታቸው ላይቭ ገብተው ሲረግጡን ነበር። እንዴት አትረግጡን? ያንኑ ታርጌታችሁ እናቴ ትሙ። የሰው ልጅ ጦር ሜዳ 3 አይነት አለ። አንደኛ የቃል ጦርነት፣ ሁለተኛ በአካል ጦርነት፣ ሶስተኛ ደግሞ የብዕር ጦርነት ይባላል። እኛ የቲክቶክ ጦርነት ነው ያደረግንባችሁ። እሱንም ደግሞ ከግብ አድርሰነዋል። ሲቀጥል ደግሞ በፊሊተር አይመለከታችሁ። ፊሊተር ቻይና የፈጠራችሁ እሱ ነው ልጁ ነው ብላ እኔ ፊሊተር ነው ያደረኩት። በፊሊተሩ አይመለከታችሁ። ዛሬም ነገር ያ ፊሊተር እኔ አደርጋለሁ። ወይ በማርያም ከሰውም ሰው እንጂ አንቺ ቅንቅና ነጭ ከዚህ ጥንብ እጅ ከዚህ እኔ አንዷ ደግሞ ምን ነበር ያለችው? እኔ በጣም የሚገርመኝ ፍቅር የሚጠላው ሰይጣን ነው አለች። ታዲያ ለምን አልሄድሽም? አቤት ለራስሽ አመድ። እኔ አንቺን እንኳን አልናገርሽም። ሁሌ አጀንዳ ፈላጊ ስለሆንሽ አልናገርሽም። አንቺን ማስተዋወቅም አልፈልግም። እና ይሄንን ነው። አንቺ እኮ አትናገሪ መሲ። እግዚአብሔር ፊሊተር ስታደርጉ የሰው ስም ይጠሩባቸዋል። እንዴት ነው የምንሆነው? ኦኬ አንዳይ ወደ ስራ